መሆኑን የምስራቅ ጎጃም ዞን ግብርና መምሪያ አስታውቋል። በዞኑ ከ1.4 ሚሊዮን በላይ የቡናና ፍራፍሬ ችግኝ ለማልማትና ለማሰራጨት ታቅዶ እየተሰራ ነው። የኔን አለሙ ተጨማሪ አለው። የዞኑን ቡና የማምረት አቅም ለማሳደግ ባሶ ሊበን፣ ጎዛምን፣ ማቻከልና ደብረ ኤልያስ ወረዳዎች የአርሶ አደሩን ገቢ ለማሳደግ እየተሰራ መሆኑን የምስራቅ ጎጃም ዞን ግብርና መምሪያ ኃላፊ አቶ አበበ መኮንን አስረድተዋል። ቡናና የፍራፍሬ ልማት ላይ በዚህ ዓመት ሰፋፊ ክላስተሮች ላይ ወይም የኮሞዲ ልማት ትኩረት ሰጥተን እንሰራለን ብለን አስበን 4 ወረዳዎች መርጠናል። 4 ወረዳዎች ስንመርጥ አንዳንድ ቀበሌ ይመርጣሉ። አንዳንድ ቀበሌ ሲመርጡ 50 ሄክታር ነው የሚሰሩ። ለምሳሌ ማሻከል፣ ጎዛምን፣ ደብረ ኤልያስ፣ ባሶ በቡና ክላስተር የተለዩ ናቸው። ቡና የሚያለሙ አርሶ አደሮችን የመለየትና የማሰልጠን ስራም እየተከናወነ ስለመሆኑ አቶ አበበ ገልጸዋል። አርሶ አደሮች ተለይተዋል። ባለሙያዎችን ማሰልጠን ጀምረናል። አሁን አርሶ አደሮችን መለየት ስራ ሰርተናል። ከዚህ በኋላ የሚቀጥለው ስራ ምንድነው? ጉድጓድ የማዘጋጀት ስራ፣ አርሶ አደሩን የማሰልጠን ስራ፣ አርሶ አደሩን በክላስተር የማደራጀት ስራ የሚቀርብ ማለት ነው። እነዚህን ስራዎች ጥብቅ አድርገን ዞናችን ላይ የሚታይ የሚዳሰስ የሚጨበጥ ስራ እየተሰራ እንደሆነ ማስቀመጥ ፈልጌ ነው። የጎዛምንና የማቻከል ወረዳ ግብርና ጽሕፈት ቤት የስራ ኃላፊዎች በበኩላቸው በአርሶ አደሩ ዘንድ ቡናን የማልማት ፍላጎት ከጊዜ ወደ ጊዜ እያደገ መጥቷል ብለዋል። መላኩ ተበጀ እባላለሁ። የማቻከል ወረዳ የግብርና ጽሕፈት ቤት ኃላፊ ነኝ። 12 ቀበሌዎች የቡና ችግኝ የሚበቅልባቸውና ፖቴንሻል ኤሪያዎች አሉን። 194.5 ሄክታር በላይ መሬት በቡና ችግኝ የተሸፈነ መሬት አለን። 4297 በላይ አርሶ አደሮች እየተጠቀሙበት ይገኛሉ። ሀብታሙ ይታይ ይባላለሁ። የጎዛን ወረዳ ግብርና ጽሕፈት ኃላፊ ነኝ። ወረዳችን በፖቴንሻል የሆነ ሁሉን አብቃይ ወረዳ ነው። 400 ሄክታር የሚሆን በቡና የተሸፈነ ኤሪያ ነው። በክላስተር ለማልማት ለይተን ይዘናል ማለት ነው። አሁን ሊባኖስ ላይ 50 ሄክታር የሚሆን ለይተናል። አሁንም ውሃ ያላቸው አካባቢዎችን ይዘን እያለማን የምንገኘው ማለት ነው። ከ267 ሚሊዮን በላይ ችግኝ ለማልማት ታቅዶም እየተሰራ ነው። እስካሁን ከ58 ሚሊዮን በላይ ችግኝ የለማ ሲሆን ከ1.4 ሚሊዮን በላይ የሚሆነው የቡናና ፍራፍሬ ችግኝ መሆኑን ከዞኑ ግብርና መምሪያ የተገኘው መረጃ ይጠቁማል።